በክርስትና ውስጥ ወላጅን አሸንፎ በረከት የለም። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንደሚለው አባትህን አሳዘነ ለእግዚአብሔር ብትሰግድ ስግደት መሬት አይለቅም። እናትህን አስለቅሰ ወደ ቤተክርስቲያን ብትወጣ እንባዋ በረከትህን ይጋርደዋል ይላል። ነጥብ 3 ስህተት ቢሰሩስ ወሰኑ የት ላይ ነው የሚል ነው። እዚህ ጋር እኛ ወጣቶች የምንጠይቀው አንድ ከባድ ጥያቄ አለ። እሺ ወላጆቼ የማይሆን ነገር ቢያዙኝስ፣ ከእምነቴ ወይም ከሞራሌ ጋር የሚጋጭ ነገር ቢጠይቁኝስ፣ ያኔስ ላከብራቸው ይገባል እንላለን። እዚህ ጋር ቤተክርስቲያናችን ግልጽ ትምህርት አላት። ታላቁ ሊቅ ቅዱስ ባሲሊዮስ እንዲህ ይላል፣ ከእግዚአብሔር ትእዛዝ ጋር በማይጋጭ ነገር ሁሉ ለወላጆች ታዘዝ። ወላጆቻችን ስህተት ቢሰሩ እንኳን ክብራቸውን ሳንነካ በትህትና ልናስረዳቸው ይገባል። ዮናታን አባቱ ንጉሥ ሳኦል ዳዊትን ሊገድለው ሲል አባቴ ሆይ ይሄ ስህተት ነው ብሎ ተቃውሟል። ነገር ግን ለአባቱ ያለውን ክብር አልቀነሰውም። እኛ ግን አንዳንዴ ወላጆቻችን የምናረመው ለማስተማር ሳይሆን ለማዋረድ ነው። እናንተ አታውቁም የድሮ ሰው ናችሁ ስንላቸው እያረምን ሳይሆን እየሰበረን ነው። ወላጆቻችን እኛን የሚረዱበት ዘመናዊነት ላይኖራቸው ይችላል። እኛ ግን እነርሱን የምንረዳበት መንፈሳዊ ብስለት ሊኖረን ይገባል። አራተኛው የወላጅ ምርቃትና የእርግማን ኃይል። የወላጅ ምርቃት ቤት ይሰራል፣ እርግማን ደግሞ መሰረት ይነቅላል ይላል መጽሐፈ ሲራክ ምዕራፍ 3:9 ላይ እንዲህ ይላል፣ የአባት ምርቃት የልጆችን ቤት ያጸናል፣ የእናት እርግማን ግን መሰረት ይነቅላል። ዛሬ እኛ የምንኖርበት ህንጻ ቢደላን፣ በኪሳችን ገንዘብ ቢሞላ፣ በሰው ዘንድ ብንወደድ፣ ይህ ሁሉ ግን የወላጅ ምርቃት ካልታከለበት እንደ ጉም በኖ ይጠፋል። ወላጆቻችን ሲደሰቱብን እግዚአብሔር ደስ ይሏል። እነርሱ ልጄ እግዚአብሔር ያክብር ሲሉን የሰማይ መላእክት አሜን ይላሉ። ሊቁ ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ ወላጆቹን በድካማቸው ጊዜ የሚረዳ ሰው እግዚአብሔርን በፊቱ እንደሚያገለግል ይቆጠርለታል። እኛ ዛሬ ከወላጆቻችን ጋር በቋንቋ መራራቅ ውስጥ ሆነን የረሳነው ትልቁ ምስጢር ይህንኑ ነው። ወንድሞቼና እህቶቼ የወላጅ ክብር ምስጢራዊ ኃይል ይህ ነው። እኛ የምናከብረው ወላጆቻችንን ብቻ ሳይሆን በእነርሱ ውስጥ ያለው መለኮታዊ የእግዚአብሔርን ትእዛዝ ነው። እኛ ዛሬ የምንፈልገው ወላጆቻችን ዘመናዊ እንዲሆኑልን ነው። እነርሱ ግን የሚፈልጉት እኛ ክርስቲያን እንድንሆንላቸው ነው። ይህንን መርዳት ካጣን ቤታችን ይፈርሳል። የዳዊት መዝሙር 126 በቅንፍ 27 ላይ እንዲህ ይላል፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል። ታዲያ ይህንን ትልቅ ምስጢር አውቀን አሁን ወደ ተግባር እንዴት እንለውጠው? በየቀኑ በቤታችን ውስጥ የሚፈጠረውን ያንን ቀዝቃዛ ጦርነት እንዴት እናቁመው? የሰበርነውን የወላጆቻችንን ልብ የሚጠግኑ የጠፋውን ሰላም የሚመልሱና በቤታችን ውስጥ መልካሙን ሽታ የሚያመጡ ተግባራትን እንዴት እናድርግ? መፍትሄዎቹ ወዴት አሉ ካላችሁኝ፣ ከዚህ በመቀጠል ለዚህ ትምህርት የሚሆኑ 9 መፍትሄዎችን አዘጋጅቻለሁ። እነርሱን አብረን እናያለን፣ እናደምጣለን፣ እንማርባቸዋለን። ወደ ቤት ስትገቡም እንድትሞክሯቸው በፍቅር እጠይቃለሁ። የመጀመሪያው ነጥብ 1 የኩርፊያ ግንብን መስበር። ብዙ ጊዜ በቤታችን ውስጥ ትልቁ ጠላታችን ኩርፊያ ነው። አንዳንዴ ወላጆቻችን ሲቆጡን ወይም እኛ ያልፈለግነውን ነገር ሲናገሩን በሩን ዘግተን እንገባለን። ለሰዓታትና ለቀናት ወይም ለሳምንታት ሳናወራቸው እንቆያለን። ነገር ግን ኩርፊያ የኩራት ልጅ ነው። ታላቁ ሊቅ ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ የሚያኩርፍ ልጅ ወይም ኩሩ ልጅ ከወላጆቹ ጋር አይስማማም፣ ምክንያቱም ትህትና የሌለው ልብ ለይቅርታ ቦታ የለውምና። እኛ ክርስቲያኖች ነን። ጥፋቱ የእነርሱ ቢሆን እንኳን ያንን የኩርፊያ ግንብ ሰብረን መጀመሪያ ይቅርታ የምንለው እኛን ነው። ይቅርታ መጠየቅ መሸነፍ ሳይሆን ሰይጣንን ማሳፈር ነው። ዛሬ ቤት ስንገባ ያንን የሳምንት ኩርፊያ በፈገግታ እንስበረው። 2 የዝምታና የማድመጥ ጥበብ። ወላጆቻችን ሊመክሩን ሲጀምሩ እኛ ገና ንግግራቸውን ሳይጨርሱ መልስ ለመስጠት አንቸኩል። አታውቁም፣ ዘመኑ ተቀይሯል እያልን አናቋርጣቸው። ነገር ግን ቅዱስ ያዕቆብ በመልእክቱ በምዕራፍ 1 ቁጥር 19 ላይ እንዲህ ይላል፣ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን። እስቲ ዛሬ አንድ ነገር እንለማመድ። ወላጆቻችን ሲነግሩን መስማት ቢከብደንም እንኳን እስከ መጨረሻው በዝምታ እንስማቸው። ዝም ብለን ስናዳምጣቸው ክብራቸው እንደጠበቅንላቸው ይሰማቸዋል። ዝምታችን የፍቅር መገለጫ ይሁን። በዝምታ ውስጥ የሚገኝ ትህትና ከ1000 ቃላት በላይ የቁጣ እሳትን ያጠፋል። 3 የድካም አጋርነት። ወላጆቻችን ሲታመሙ ወይም ሲደክሙ እኛ ግን ወጣት ነኝ የራሴ ጉዳይ አለኝ ብለን የምንሸሽ ከሆነ ትልቅ በረከት እያጣን ነው። በቤተክርስቲያናችን ትውፊት የወላጅን እጅ የማስታጠብና እግራቸውን የማጠብ በረከት እጅግ ታላቅ ነው። ታላቁ ሊቅ ቅዱስ ባሲሊዮስ እንዲህ ይላል፣ ወላጆችን በደከሙ ጊዜ የምታገለግልበት እጅ በሰማይ አክሊልን የሚቀበል እጅ ነው ይላል። እኛ ዛሬ
ወላጆቻችን ሲደክሙ ተንተርሰን እናገልግላቸው። እነርሱ ሳይጠይቁን ውሃ እናቅርብላቸው። በድካማቸው ጊዜ አጠገባቸው መሆናችን የቆሰለን ልባቸውን የሚጠግን ትልቅ መድኃኒት ነው። አራተኛ ከክርክር መሸሽ። ብዙ ጊዜ ቤታችንን የጦር አውድማ የሚያደርገው የኛ አውቃለሁ ባይነት ነው። ሐሳባችንን ለማስረዳት ድምጻችንን ከፍ እናደርጋለን። ነገር ግን በመጽሐፈ ምሳሌ ምዕራፍ 15 ቁጥር 1 ላይ የለዘበች ምላሽ ቁጣን ትመልሳለች ይላል። ከወላጆቻችን ጋር በምንወያይበት ጊዜ ንግግራችንን የክርክር ሳይሆን የፍቅር ይሁን። ድምጻችንን ዝቅ አድርገን እንደዚህ ቢሆንስ ብለን በትህትና እንጠይቅ። ማሸነፍ ያለብን በክርክር ሳይሆን በፍቅር መሆን አለበት። ክርክር ልብን ያደነድናል፣ ትህትና ግን ልብን ያራራል።